ሰላም ሰላም፣ ውድና የተከበራችሁ ቤተሰብ እንዴት አላችሁ? ሰላም ናችሁ ወይ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እናንተስ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ሰላማችሁ ብዙ ትርፍርፍ ይበልልኝ። ደህና ናችሁ ወይ? እንዴት ናችሁ? እንግዲህ ዛሬ ምርጥ ዳቦ ይዘንላችሁ መተናል። ዳቦ እንደምታዩት በዚህ መልኩ መጀመሪያ ካስ እናደርጋለን። ዘይት ትንሽ ቀባ እናደርጋለን። እዛ በኋላ ካሳችን በዚህ መልኩ እናደርጋለን ማለት ነው። በጣም ደስ የሚል ዳቦ ነው፣ ተወዱታላችሁ። እኔም በጣም ነው የወደድኩት። ሁላችሁም ላይክ ታብታብ ኮፒ ሊንክ እያደረጋችሁ አበረታቱኝ ማለት እወዳለሁ። ያው እንግዲህ ቻናሌ ብዙዎቻችሁ ታውቃላችሁ 32,000 ሰብስክራይብ ያለው ሞኔታይዝ የሆነ ተከፋይ የሆነ ቻናሌ ነው ገደል የገባው ማለት ነው። ያው ያም ሆኖ ግን እንደገና በአዲስ መጥቻለሁ ማለት ነው። በአዲስ መጣ ደግሞ ሁላችሁም ደግሞ ያው እንደነበርኩኝ ከእናንተ ጋራ እንድራመድ ከእናንተ ጋራ እንድንቀሳቀስ እያደረጋችሁ እያገዛችሁኝ ላላችሁ እህቶቼ ወንድሞቼ ሁላችሁንም ከልብ ነው የማመሰግነው ማለት ነው። እንግዲህ እንደምታዩት በዚህ መልኩ እንደምታዩት ዳቦአችን ኮባውን የካስ ቅጠሉን አልብሰነዋል ማለት ነው። መጨረሻውን ደግሞ እንዴት እንደሆነ አብረን እናየዋለን። ላይክ ታብ ኮፒ ሊንክ እያደረጋችሁ አበረታቱኝ እና በጣም ደስ የሚል እንትን ነው ዳቦ ነው እና ይኸው ሲበስል ደግሞ በዚህ መልኩ ይዤላችሁ መጥቻለሁ። ይኸው እንግዲህ ቅጠላችን ሲነሳ ደግሞ በዚህ መልኩ ነው። ቤተሰብ ተወዱታላችሁ። ምርጥ ነው። እንደዚህ አድርጋችሁ ሞርጥ ጊሞራ ማለት ነው። ጊሞራ ይባላል እንግዲህ በጣም ትልቅ ነው። እንግዲህ በዚህ መልኩ ሰርተን መጠቀም እንችላለን። በጣም አሪፍ ዳቦ ነው። ተወዱታላችሁ። በጣም ነው የወደድኩት። እናንተ ደግሞ ከወደዳችሁት ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ ቻናሉን እንድትቀላቀሉኝ ስል በትህትና ጠይቃለሁ ማለት ነው። ቤተሰቦች እናንተም ቤተሰብ መሆን አበረታቱን። እናንተ ስታበረታቱን እኛ ደግሞ የበለጠ እየተበረታታን እየተጋገዝን አብረን እንቀጥላለን ማለት ነው እና ሁላችሁም የድሮ ቻናሌን ለመመለስ ወደ ነበርኩበት ለማጠናከር ሁላችሁም ትብብራችሁን አሁንም አትቀንሱብኝ ማለት እወዳለሁ እና በጣም የኔ መሰለ ዳቦ ነው የተጋገረው። እንግዲህ ቤተሰቦች ቀንበር ያለ ምርጥ ዳቦ ነው። ስንቆርሰው ደግሞ አብረን እናሳያችኋለን። በጣም ተወዱታላችሁ። እኔ በጣም ነው የወደድኩት። እንግዲህ ወደ ቆረሰው ደግሞ ስንሄድ አብረን እናያለን ቤተሰብ። እዚህ ጋር ደግሞ እንግዲህ ዳቧችን እየተቆረሰ ይገኛል ማለት ነው። ዳቧችን በዚህ መልኩ እየተቆረሰ ነው። ከዛ አብረን እናየዋለን። አቆራረሱንም አብረን እናየዋለን። እንግዲህ ስማም ተብሎ ነው የተቆረሰው እንደምታዩት ማለት ነው። አያችሁት? በጣም አሪፍ ነው። በጣም አሪፍ ዳቦ ነው እንደምታዩት። ግምስ ሲል ደስ ሲል ዳቦ ማለት ነው እና ላይክ ታብታብ እያደረጋችሁ አበረታቱኝ ቤተሰብ። ታብታብ አድርጉልኝ። ታብታብ ለምታደርጉልኝ ከልብ አመሰግናለሁ። አያችሁት? ዋው ዳቦ ሲያምር እና ዳቦ በጣም ነው የሚያምረው። ቤተሰቦች እንደዚህ አድርገን እየቆራረስ እንገኛለን። ኑ ብሉ ተጋበዙ ብለናል። ምርጥ ዳቦ እንደ ፉትፉት የሆነ ዳቦ ማለት ነው እና ላይክ እያደረጋችሁ አበረታቱን። አያችሁት? ሶፍት ዳቦ ሲጣፍጥ አትጠይቁኝ። ብዙ ቅመም አለው ማለት ነው። ብዙ ቅመም አለው ማለት ነው። ኮረሪማ አለው፣ አበሻ አለው፣ ድንብላል አለው። ብርጥ ዳቦ ነው። ደስ የሚል ዳቦ ነው እና አበረታቱኝ ቤተሰብ። አያችሁት? ስማማት እንደዚህ ያለ ዳቦ ይቻላል እና በዚህ መልኩ ይመስላል ቤተሰቦች። ላይ ካርጎ አበረታቱ። ስለነበረን ቆይታ ከልብ አመሰግናለን። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ፣ ቸር ቆዩ። ባይ ባይ።